አታውሩም ነው እንዴ? ምንድን ነው? እንኳን ደስ አለ ወንድሜ። ከወንገዳ እንኳን አብሮ ደስ አለ። ባይዘዌ ይፈልጉሃል ስለተባልኩኝ እንጂ የገቡት በጣም እንትን ብሎኛል። ፈልገናል። እንኳን ደስ አለ ከወንገዳ ወደፊት። ቴንኪዩ። እሺ አቤኒ ወንድሜ እጅግ ደስ ብሎናል። ወንድማችን ከፍ በሉልን። ግምጃይም አንተም ትኩረት ለስራ ብቻ ወደፊት ማንም ምን እንዳትሰሙ። በተረፈ ደግሞ ከሰው በላይ የፈጠራቸው አምላክ አለና እግዚአብሔር ከእናንተ ጋር ይሁን። የትም ብትሆኑ ማንኛውም ታይም ብትሆኑ አንድ ነገር ስታስቡ እግዚአብሔርን ከፊት ማስቀደማችሁን እንዳትዘነጉ። ስትተኙም፣ ስትበሉም፣ ስትነሱም ምንጊዜም ተመስገን ማለትና ከፊት አስቀድማችሁ ጸሎት አድርጋችሁ መውጣታችሁን እንዳትረሱ። እግዚአብሔርን የያዘ እውነትን የያዘ ሁልጊዜም አሸናፊ ነው። የእናንተ ደስታ በእኛ ትልቅ ቦታ አለው። የእናንተን ደስታ ስናይ በእኛ ምን ያክል ደስታ እንዳለን ብታውቁ፣ ብትረዱ፣ ትኖሮ ወይ ደግሞ የሚታይ ቢሆን ብታዩ በጣም ደስ ይለናል። በእኔ ብቻ ያለው ስሜት አይደለም፣ በብዙሃኖቹ ያለው ስሜት ነው። ይሄ ስሜት የምትረዱትም ነገር ነው። ክፋችሁን አያሰማን፣ ተከፍታችሁ እንዳናይ። ሁሌም ደስተኛ ሆኖልን፣ ሁሌም ደስ ይበላችሁ። ኪዳነ ምሕረት ትጠብቃችሁ። እኔ ስለ እናንተ ቃል የለኝም። የሁላችንም ምኞት እኛ በምንም ባንረዳችሁ በማይከፈልበት በጸሎትና እንደዚሁም ሕይወት ካስተማረችን ወሬ እናካፍላችኋለን። በርቱልኝ፣ ጠንክሩ። ጉዞ ወደፊት። የማንንም ጫጫታ እንዳትሰሙ። ጊዜው የእናንተ ነው። ትኩረታችሁን ስራ ላይ አድርጋችሁ ተሎ ስሩ፣ ተሎ ስሩ። አትዘናጉ። ሰዓቱን፣ ጊዜውን ተጠቀሙበት። እንወዳችኋለን። በሙሉ አዳኞቹ ስም አመሰግናለሁ። እሺ፣ ፈጣሪ ያክብርልን። እሺ ሄዋን ቪና ቃል አመጣም። ሰላም ነሽ? ቪና የሆነ ቃል አልሰጠህም? አቀብሎኛል፣ ደርሶኛል። አንቺ ነሽ? ቆረስልን፣ ቆረስ። ኧረ በስመ አብ፣ ምን ያህል ድም ላይ ብለኝ እንደዚህ ነገር ማረብ በጣም ከግምጃናችሁ ቁረሱት። ላሳያችሁ፣ ቆይ ላሳያችሁ። ድምፅ ሆነን ታች ድምፅ ሆነን ይቆረስልን። ከካሜራ ውጭ ከላይ ውጭ ቆርስላችሁ። እኔ እንደዚህ ጋይሶች ማርያም ስለማልወድ ነው። እሺ ግምጃን ማምጣት ቢሌ ለምን ግምጃ ምግብ ሊሰሩ ነው እዛ ያሉት እኮ። ይምጡና ይሄዳሉ። ቆረሱትና እንዴ ግምጃ እታች ሰውነታች So you want me to say Anush? Maybe? Which one? Which one part? በቃ ቢኒቶ በቃ
ችግር የለውም አትጨነቅ። ማይ ቆይ እቃ ሊገዙ ወጥተዋል ተብዬ ነው ከልደውልላቸው። ኧረ ምንድን ነው? አቤኒ በቃ ተው። ውዶቼ ሁላችሁንም በጣም ፈጣሪ ያክብርልኝ። በጣም ነው የምወዳችሁ። ደህና ደሩልኝ። እሺ በቃ የት ሄዳችሁ ነው? እንዴት ነው የሚስተካከለው? ኬክ ሊቆረስ ነው ተብዬ ነው የገባሁት። እኔ ድክም ብሎኛል። መድኃኒዓለምን በጣም ደክሞኛል። እግዚአብሔርን ሰሊና ናት እህቴ ናት ግባ ብላኝ የገባሁት። ኬክ ሊያሳዩ ይፈልጋሉ ምናምን ብለው እግዚአብሔርን ለዛ ነው። እሺ በጣም ደክሞኛል። ቪዲዮ ስሰራ ነው ያልኩት። ልቀየመሆና እሺ አስገቧቸውና እንትን በሌላቸው አታዩኝም? ምን እንደዚህ ድክም ብሎኝ ማርያም ተናደዱ። ትገባለች፣ ግምጃ ትገባለች። አረ ጋይሶች ተው ተው፣ ማይሆን ነገር አታውሩ። አረ በእግዚአብሔር እንዴ ምን ሆናችሁ ነው? እኔ እየነገርኳችሁ አልነበር እንዴ? አረ ተው፣ መቤቴን ተው እንዴ ምን ሆናችሁ? አይኔ እንደዚህ ቀልቶ እያያችሁ ሰሪና ነገራችሁ። አንቺ ጽፈሽ በጣም ይቅርታ ማርያም፣ በጣም ደክሞኛል። ለዛ እረፍት ላድርግ ብዬ ነሽ የገባሁት እራሱ ማርያም ለዳት እንትን ለባለዱ ሰሪና ነጊ እሺ በቃ ኬኩን እቆርስላችኋለሁ። በቃ ችግር የለም። ሰሪና
አረ ሰሊና ሰሊና በሉ በቃ እሺ ውዶቼ ልቁረስላችሁና ልውጣ ነኝ። ለካ እንደዛ ነው፣ ሌላ ነገር የሚመስለን። በቃ ሰሊናዬ ተሰብሰቡና ወይ አንድ ሰው ጋር ሁኑ፣ እኔ እገባለሁ። ማርያም በጣም እንቅልፌ መጥቷል። እግዚአብሔር እሺ፣ በቃ መልካም ምሽት ይሁንላችሁ። እወዳችኋለሁ። እሺ